ትሙት አረብ ሀገር ላይ ያለች ሴት አይደለም ዱላ ግልምጫ አይገባትም። ገባ? ግልምጫ አይገባትም። በምን ህይወት ላይ በምን አይነት ላይፍ ላይ እየኖርን እንደሆነ ምናምን ሁላችንም እናውቃለን። ገባ? ግልምጫ አይገባንም። ግልምጫ አይደለም በዚህ ደረጃ ሴት ልጅ ምንም ታጥፋልኩት ምንም በዚህ ደረጃ የአረብ ሀገር ሴት ዱላ አይገባትም። ገባ? በውስጣችን ስንት አይነት ነገር አምቀን ስንት አይነት ነገር በውስጣችን ህመም፣ ሐዘን፣ ናፍቆት ብዙ ነገር አምቀን ነው እንደሌላው ሀገር ዲያስፖራዎች እንኳን ሀገራችን እየሄድን በየአመቱ ምንዝናና እንኳን አይደለንም። ገባ? አይደለም እንደዚህ ልትመታ ሴት ልጅ ስንት አሉ። እቺ ልጅ ወደፊት ስለወጣች ነው ስንት አሉ ባለፈው ከነእሙ ጋር የላክናቸው ማለት ነው። ገባ? በዚህ ደረጃ ዱላ አይገባንም። ሬሳችን በየፍሪጅ ውስጥ ተቀምጦ በየሜዳው ደላሎች እያመጡ እየጣሉ ገንዘባቸው እየተበላ ልጆቹ እየተደፈሩ ከፎቅ እየተወረወሩ ይሄ አንሷቸው ደግሞ በራሳችን ሀገር ዜጋ ደግሞ በዚህ ደረጃ ሴት ልትመታ በዛ እናቴ ትሙት በዛ። ለታብታብና ለጥቅማችሁ ስትሉ አትፈልጓቸው። ድምፁ ናቸው። እንደዚህ ተጎድተው ሲመጡ ፌመስ መሆን የለባትም። በሚሊዮን ፎሎ ሊኖራት አይገባም። ሴት ልጅ ማንኛችንም እኛም ብሔርተኛል ብሔር የላትም። ዛሬ ማንን ነገ ማን እንደምታገባ አላውቅም። እኔ ራሱ ዘረኛ ነኝ የምለው በዚህ ልክ ሴት ልጅ ላይ ምንም ብታደርገኝ ሴት ልጅ ላይ እጄን አላነሳም። ትግባባለህ፣ ትጠባበሳለህ፣ የሆነ ነገር ሊኖር ይችላል፣ ትመቻች። ግን እንደዚህ ተበድለው ሲመጡ ድምፁ ናቸው። ለታብና ለፎሎ ብቻ አትፈልጓቸው። የእናንተን ፎቶ ተሸክመው እንዲዞርላችሁ ብቻ አታድርጉ። ለጥቅማችሁ በየግሩፑ እየሰበሰባችሁ አስክሬን ማድረቂያ አስክሬን እንደዚህ አስክሬናችሁ ነገር ሲገባ እያላችሁ ገንዘባቸውን ሁሉ ከመብላት መጀመሪያ እንደኛ ድምፁ ናቸው። እኛ ለሴት ክብር የላቸውም እንደዚህ ብትሉንን ትላንትም በዛ በጠፋች ልጅ ማንንም ሳይቀር ሁሉም ሲሳተፍ አይተናቸዋል። ዋና እነሱ ላይ የምትጠቀሙባቸው ሰዓታችሁን ዘግታችሁ ነው የምትቀመጡ። ስለዚህ የዚች ልጅ ጉዳይ እንዳያችሁት እኔ